ሰላም እንዴት ናችሁ? ሰላም ናችሁ ሆይ? እግዚአብሔር ይመስገን አለሁ እኔ ሰላም ነኝ። እንዴት አላችሁ? እንግዲህ ቀለል ያለ ሾርባ አሰራር በትንሽ ደቂቃ ውስጥ የሚደርስ ላሳያችሁ። እዚህ ጋር ነጭ ሽንኩርትና ዱባ፣ ጆዘር፣ ቀዩን ምስርና ሽንኩርት፣ ቲማቲም እንዲሁም ማጅ አዘጋጅቻለሁ። ከዛ ወደ አሰራሩ እንሄዳለን። እዚህ ጋር ዘይት ጨምሬያለሁ። ሽንኩርቴን ጨምሬያለሁ። እዚህ ትንሽ ጨው። ይሄ የሾርባው ቅመም እንደዚህ ነው፣ ክሽን መሰለኝ የሚባለው። እዚህ ከዛ ኩዝባራና ከሙን፣ ከዛ ማጅ፣ ከዛ ቲማቲም ጨምሬያለሁ። ነጭ ሽንኩርቴንም ጨምሬያለሁ። ዱባና ጆዘሬንም ጨመርኩ። እንደዚህ አቁላለሁ። ከዛ ምስሬንም ጨምሬያለሁኝ። እንደዚህ ካረኩ በኋላ ዶሮ አለኝ ማለት ነው። ግን አጥንቱን ብቻ ነው የምጠቀመው፣ ምክንያቱም በኋላ ስለማወጣው መረቁን ብቻ ነው የምፈልገው። እንደዚህ ጨምሬያለሁ። ትንሽ ገጠም ላድርገውና ከዛ የሞቀ ውሃ ጨምራለሁ ማለት ነው። እንደዚህ ጨምሬያለሁኝ። ከዛ ለግማሽ ሰዓት ያህል ወይም ለ20 ደቂቃ፣ ግማሽ ሰዓት እንኳን አላቆየውም በእርግጠኝነት። እንደዚህ ሆኖ ወጥቶልኛል። ከዛ እንደዚህ አወጣዋለሁኝ። ካወጣው በኋላ መረቁን እንደዚህ ነው የምፈጨው። መረቁን ከፈጨው በኋላ እንደዚህ ነው የሚሆነው። ይሄን እጨምራለሁ። ሹፋን ወይም ደግሞ ምንድነው ከዋክር ነው የሚሉት፣ ያንን እጨምራለሁ። እንደዚህ ፈጭቼ ከዛ እንደዚህ ሆኖልኛል። ትንሽ ተክተክ ካለ በኋላ ነው ውሃም ጨምረው፣ የፈላ ውሃ ጨምራለሁ። ትወዱታላችሁ ብዬ ተስፋ አደርጋለሁ። ሞክሩት። እንደዚህ ተክተክ ካለ በኋላ ነው የፈላ ውሃም ጨምረው። ከዛ እንደዚህ ጨምሬያለሁኝ። አሁንም ያንሰዋን እጨምራለሁ፣ ምክንያቱም ሲፈላ ይወፍራል። ጨምሬያለሁ በደንብ። እዛ እንደዚህ ሆኖልኛል። እንትን ምንድነው የስሙ ላይሞን አስዋጥና ቅቤ ጨምራለሁኝ። ጨምሬያለሁ ማለት ነው። ከዛ እንደዚህ ሆኖ ይወፍራል በደንብ ሲፈላ። አሁን እየዘለሉ ነው። እንደዚህ በደንብ ሆኖ ይበስላሉ። ከዛ እንደዚህ ሆኖልኝ በዚህ መልክ አቅርቤያለሁኝ። አሁን ወደ መብላት ነው ማለት ነው። መብላት ነው ግን መጠጣት የሚባለው መጠጣት ነው። እንደዚህ ሆኖልኛል። ትወዱታላችሁ፣ ሰርታችሁ ሞክሩትኝ። ያው ቶሎ ይደርሳል፣ በቶሎ ነው የሚደርሰው እና አበረታቱኝ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ። አመሰግናለሁ።